አካሉን ስለሚያንሱት በእያንዳንዳቸው ውስጥ የሚገለጥ መገለጣት የሚላክ ብርሃን አለ። በእነሱ ነው የምናድገው። ጳውሎስ ተከለ አይደለም? ጳውሎስ አጠጣ፣ እግዚአብሔር ግን ያሳድግ ነበር። አንዱ ጳውሎስ እንኳን ብቻውን ሰው ማሳደግ አይችልም። ኃላፊነቱን ተወጣ። አጵሎስም ኃላፊነቱን ተወጣ። እግዚአብሔር ደግሞ ኃላፊነቱን ተወጣ። ስለዚህ አሁን ዝብርቅርቅ ያለ ነገር የምናየው በአንድ በኩል ብቻ የሚያድግ ነገር የምናየው አምስቱን ጸጋ ስጦታዎች ስለማንቀበል መጽሐፍ ቅዱስ ላይ አለ ካለ ለምንድን ነው አለ ማለት ነው? ለምን ሌላ ማጣቀሻ ፈልጋል? የሰዎች ስህተት የእውነተኛው ነገር ማርከሻ አይደለም። ከኢየሱስ ክርስቶስ ፊት እኮ እኛ ታላቅ ነን ብለው የተነሱ ብዙ ሰዎች ነበሩ አለ ገማልያል። እያንዳንዳቸው ግን ጠፉ። ከክርስቶስ ፊት ራሱ አዳኝ ነን ማለት ነፃ የምናወጣን ታላቅ ነን ብለው እያመጡ ነበሩ። ክርስቶስስ ሲመጣ እውነተኛው ነው። እውነተኛው ስላለ ነው ውሸተኛ የመጣው። እውነተኛው ስላለ ነው እውነተኛው እንዳንቀበል ሰይጣን ደግሞ የሚበርሰው። ልክ ሌሊት መጥቶ እንክርዳድ እንደዘራበት ማለት ነው። ከየት መጣሉትስ? ማታ ላይ ተዘራ። አያችሁ። ስለዚህ ሎሚ ላሌላ ስፍራ ላይ በመካከላችንም ማለት ሐሰተኞች አስተማሪዎች ነበሩ። በዛም ጊዜ ይኖራሉ፣ አሁንም አሉ። ስለ መጨረሻውን ዘመን ሲናገር ማለት አዲስ የመጣ ነገር አይደለም። እውነተኛ ነቢያት ስላሉ ሐሰተኞች አሉ። እውነተኛ ሐዋርያት ስላሉ ሐሰተኞች አሉ። እውነተኛ አስተማሪዎች ስላሉ ሐሰተኞች አሉ። እውነተኛ ወንጌል ሰባኪዎች ስላሉ ሐሰተኞች አሉ። እውነተኛ እረኞች ስላሉ ሐሰተኞች አሉ። ለበጎቹ የማይራራ ቅጥረኛ እረኛው ቅጥረኛ ስለሆነ ተኩላ በመጣ ጊዜ ጥሏቸው ይሸሻል። ይህ ምንድን ነው? ሐሰተኛ እረኛ ነው። ስለዚህ ሁለቱ ጸጋ ስጦታዎች ላይ ብቻ ፎከስ የሚደረግበት ሪዝን ከጀርባ የመናፍስት አሰራር አለ። ሰው ወደ ክርስቶስ ኢየሱስ አካል ፍጹምነት እንዳይመጣ በሕፃንነት እንዲቀጥል ማንነቱን አውቆ እንደ እግዚአብሔር ልጅነቱ እንዳይመላለስ ለማድረግ ነው ይሄ ሁሉ ስራ እየተሰራ ያለው። እንደዚህ ላይ ከእርሱም የተነሳ አካል ሁሉ እያንዳንዱ ክፍል እያንዳንዱ ጸጋ ስጦታ ያለበት ሰው በልክ እንደሚሰራ በተሰጠለት አያችሁ፣ እያንዳንዱ ክፍል በልክ እንደሚሰራ በተሰጠለት በጅማት ሁሉ እየተጋጠመና እየተያያዘ ራሱን በፍቅር ለማነጽ አካሉን ያሳድጋል። እያንዳንዱ ክፍል የተሰጠው ስራ አለ። እያንዳንዱ ክፍል የተሰጠውን ስራ ሲሰራ በፍቅር ሲሰራ ሲቀባበል አንድ ሲሆን ከዛ ምን ሆናል? በፍቅር ይታበዛል። ከዛ ምን ሆናል? ያድጋል። ከዛ ምን ሆናል? ወደ ክርስቶስ ኢየሱስ ፍጹም ሙላት ወደሚሆን ሙላት ይደርሳል። በአይምሮ መታደስ ይለወጣል። ውስጡ ያለው ክብር ይገለጣል። ሙሉ ሰው ሆኖ ይታያል። ቅዱሳን ለአገልግሎት የተዘጋጁ ይሆናሉ። የተሰጠው ለዚህ ነው። እነዚህን ነገሮች ሁሉ ፍጹም አድርገናል ካለ ልክ ናቸው። እንደዛ ካላል ግን እውነት እንዳልሆነ እናውቃለን። እያደግን እንደሆነ እናውቃለን። ውስጣችን ያለው ማንነት፣ ውስጣችን ያለው ክብር በእውነት እንድንረዳው አይናችን እንዲከፈት የሚያደርጉት እነዚህ ሰዎች ላይ ያለው ጸጋ ስጦታ ነው። ሁሉም ላይ ነው ብላችሁ አምስቱ ነው የማወራው። አንዱን ነጥለን ስናወጣ ከእድገት መጉደል ነው። በሕፃንነት ንቅር እያለ ነው። ፍጹም አልሆንም እያለ ነው። እናስተውል።